የተረገመ ይሁን ብሎ አማላቸው። ጌታ ሆይ አስበላህ፣ ጌታ ሆይ ለክፉ ሰጠኸኝ። መንፈሱ ለመንፈሴ ምን አለ? ስራዬን እያፈረስክብኝ ነው፣ እሱን ከተውክልኝ። ግን ሰዎቹ ሲለቃቸው ታውቋቸው። ይሄ ጣዖት ፓይቶን የሚባል ትልቅ እባብ ነው። ከዚህ በላይ ያለውን አካል አየዋለሁ፣ አንገቱን ግን ላየው አልቻልኩም። ያ ጠላት ብዙ ጊዜ ሊያጠቃ ሲፈልግ በምትወደው ነገር ነው የሚመጣው። እያንዳንዱ መሪዎች ላይ ከታዳጊ መሪዎች ላይ አጋንንት ጮኸ ወጣ። የተነገረበት ምንጭ ግን ሲያየው ለካስ እያወራ ያለው ዲመን። እባብ በምላሱ የላሰን ያህል ይዘግናል። የእግዚአብሔር ቃል ሰይፍ ነው፣ ይወጋል፣ ይነቅላል፣ ይፈውሳል። የማያደርገው ነገር የተነገረበትን መንፈስ ምንጩ መለየት ማለት ነው። የማይቃወመን እርሱ ከኛ ጋር ነው። እንዳትበላው ውው የሚል የምትወደው ነገር በአንተ ላይ ህጋዊ እውቅና ያገኛል። በቃ ጠልቼዋለሁ፣ ተጸይፌዋለሁ። መርገምን እንደ ልብስ ለበሳት። ስትገስጽ ይጮሃል ግን አይወጣም። ፍሪ ዊል አለ። ነፍስን፣ መንፈስን፣ ጅማትን፣ ቅልጥምን ለይቶ መንፈስ ቅዱስ የነገረኝ ነገር ልንገርህ። አውቆ ለይቶ ታይፕስ ኦፍ ስፒሪት የሟርተኝነት መንፈስ የነበረባት መንፈሱን ይዋረሰዋል። ቀብቶ የሚያስነሳቸው አፖሎ የሚባለው ጣዖት ቃል ያነበንባል፣ ቃል መግለጥ ግን አይችልም። ማይ ጉድነስ ራሱን ለመሰወር ትክክለኛ ትንቢት እየተናገረ መጣ። እታች ደግሞ ዲመን ሀሳቡን ሲያስተላልፍበት ትመለከታለህ። ከችግሬ ጋር አንተ ትሻለኛለህ። ደግሞ ታች ሲያደርገው ከዚህ በላይ ፓራላይዝድ ሆንኩ። አጋንንትን አይተህ ታውቃለህ? በዛው ቅስፈት ለካስ እኔ ጋር እግዚአብሔር ሰራዊት ኤንጅልስ ነው። እግዚአብሔር ይባረክ። ከእግዚአብሔር ሰው ዳንኤል አደም ጋር ዛሬ የምናነሳው ነጥብ ባለፈው ሕይወት ታሪኩን አይታችኋል። ዛሬ የምናነሳው በኃይል አገልግሎት ዙሪያ ነው፣ በዴሊቨራንስ እና በሂሊንግ አገልግሎቱ። ይህ የተወደደ የእግዚአብሔር ሰው በመካከላችን አለ። ጌታ ኢየሱስ ዘመናችሁን ይባርክ። በፊት ያደረግነውን እኔና እግዚአብሔር ሰው ነቢይ ዳንኤል አደም ያንን ውይይት ያን ቪዲዮ ብትመለከቱ በጣም ደስ ይለኛል። አሁን በቀጥታ የምንገባው በዴሊቨራንስ እና በሂሊንግ አገልግሎት ላይ ነው። ማን ነው እግዚአብሔር ሰው ዳንኤል አደም የምትሉ ሰዎች ያንን ቪዲዮ በደንብ ተመልከቱ። ወደኋላ ሄዳችሁ ሪፈር አድርጉ። ጌታ ዘመናችሁን ይባርክ። እግዚአብሔር ሰው ዳንኤል አደም እግዚአብሔር አንተን በዴሊቨራንስ በሂሊንግ አገልግሎትም ቀብቷል። መንፈስ ቅዱስ በኃይል በአንተ ይሰራል። ዴሊቨራንስ ወይም ነፃ መውጣት ማለት ለአንተ ምንድን ነው? ዴሊቨራንስ ማለት በመንፈስ ቅዱስ ኃይል አማካኝነት ሰዎችን ከታሰሩበት ከተለያዩ ችግሮች መፍታት፣ ነፃ ማውጣት ማለት ነው። ለምሳሌ አንዳንዶቹ በአይምሮ ችግር ታስረዋሉ። አንዳንዶቹ በመናፍስታዊ ችግር የታሰሩ ሰዎች አሉ። በተለያየ የመናፍስት አሰራር ውስጥ የታሰሩ ብዙ ባሪያዎች አሉ እና እነዚህን ሰዎች በመንፈስ ቅዱስ ኃይል አማካኝነት ከታሰሩበት ነገር ነፃ ማውጣት። ይህንን አገልግሎት ጌታ እንደውም ሲናገር ምን አለ? የእግዚአብሔር መንፈስ በእኔ ላይ ነው አለ እና ወንጌልን ለድሆች እሰብክ ዘንድ የታሰሩትን እፈታ ዘንድ ብሏል እና ወንጌልን በመናገር በዛ ውስጥ በሚገለጥ ኃይል የታሰሩ ሰዎችን ነፃ ማውጣት ማለት። ይህ ነፃ መውጣት የሚለው ሀሳብ ነሰሰሊ ከአጋንንትን ሁሉ ነገር ነፃ የሚወጣው ሰው አይደለም። በነፃ ማውጣት አገልግሎት ውስጥ ሁለት ነገሮች አሉ። ለምሳሌ ምሽግና ከበባ የሚባሉ ነገሮች አሉ። ኤክሰለንት። ቢንግ ፕሮሰስ እና ኢቲካሊ ቢንግ ፕሮሰስ ይለያያሉ። ለምሳሌ አጋንንት መጥቶ አንድ ሰው ውስጥ ይገባል። ያ ከበባ ነው። በጌታ በኢየሱስ ክርስቶስም ልቀቅ ስትለው የጌታን ኃይል ስትጠራበት ለቆ ይሄዳል። ነገር ግን ፕሮሰስ ባደረገው ጊዜ ምሽጉን ይመሽግበታል። የተለያየ ልምምድ ያለማምደዋል። ያንን ልምምድ በጌታ በኢየሱስ ስም አታስወጣው። ከበባው ይበተናል። ምሽጉ ግን ለመፍረስ የሚያስፈልጉ ነገሮች አሉ። ተከታታይ ትምህርት፣ ክትትል፣ ጸሎት የመሳሰሉት ነገሮች ያስፈልጉታል። በእነዚህ መንገዶች አንድን ሰው ከታሰረበት ነገር ነፃ ታወጣዋል። ምናልባት ያ ምሽግ የሱስ ምሽግ ሊሆን ይችላል። የኃጢአት ምሽግ ሊሆን ይችላል። የበሽታ ብዙ አይነት ምሽጎች አሉና እነዛ ምሽግን ለማፍረስ የሚያስፈልጉ ነገሮች አሉ። የእግዚአብሔርን ቃል ማስተማር፣ በመንፈስ ቅዱስ ኃይል መጸለይ፣ እንዲሁም ደግሞ ክትትል ማድረግ እጅግ በጣም ወሳኝና አስፈላጊ ነገር። ለምሳሌ አንድ ሰው አንዴ የቅድስና ሕይወትን እንደዚህ መሰለው። እግዚአብሔር በንጹህ ብርጭቆ ውስጥ ያስቀመጠውን ንጹህ ውሃ ይመስላል አለ። ሰይጣን መጣና ግን ቆሻሻ ጨመረበት አለ። እግዚአብሔር መጥቶ ሲመለከት ያ ውሃ ንጹህ አስቀምጦት የነበረው ንጹህ ውሃ ቆሽሿል አለ። ስለዚህ ያንን ለማንጻት የተጠቀመበት መንገድ
ውሃውን አለቅልቆ መድፋት አይደለም ማለት። ቀጥታ ወደ ቧንቧን ይዞት ሄደዋል። ቧንቧውን ሲለቅበት ያ ውሃ ንጹህ ውሃ ወደ ቆሻሻው ብርጭቆ ሲገባ ቆሻሻው እየወጣ ንጹህ ቦታውን እየያዘ መጨረሻ ላይ ወደ ቀድሞ ቦታው ተመለሰ አለና ልክ እንደዚሁ ሰይጣን ያበላሸውን ህይወት ወደ ቃሉ አምጥተን የቃሉን ቧንቧን ስንለቅበት ቆሻሻው ነገር ይወጣለትና ወደ ቀድሞ ነገሩ ይመለሳል። ስለዚህ ከዴሊቨራንስ ሚኒስትሪ ጋር የእግዚአብሔርን ቃል ማስተማር እጅግ በጣም አቻ የሌለው ነገር ነው። ስለዚህ ዴሊቨራንስ ማለት ነፃ መውጣት ነው። ያ ከምን እስቲ እንድገሙ ይሄን ነገር ከኃጢአት ልምምድ ከኃጢአት ያ የምታውቀውም እንደው የግል ምስክርነት በአገልግሎትም ካለ በዚህ አለ። አንዴ አንድ ትልቅ ቤተክርስቲያን ውስጥ ተጋብዤ ሄድኩኝ። የተጋበዝኩት የታዳጊ መሪዎች ፕሮግራም ነው። ምሽግ ገብተው ላገለግላቸው ሄድኩኝ እና ፓስተሮችም ከነሱ ጋር ነበሩና ሳገለግል ከእያንዳንዱ መሪዎች ላይ ከታዳጊ መሪዎች ላይ አጋንንት ጮኸ ወጣ። ደነገጡ እና ከመሪዎቹ ላይ አጋንንቱ ከወጣ እግዚአብሔር ታዳጊ መሪ ማለት የቲኔጅ መሪ ስንት ዓመት ይሆናቸው? ከ13 ዓመት እስከ 19። ኦኬ ንገረኝ ስቶሪውን ኢንዲቴል። እና ተጋበዝኩኝ። የመሪዎች ስብሰባ ነው። ታዳጊዎችን የሚይዙ የሚያስተምሩ አሉ እና እዛ ፕሮግራም ላይ ተጋበዝኩኝ። ሄድኩኝ። ከሁሉም ላይ ታስረው ነበር በብዙ መንገድ። እግዚአብሔር መንፈሱን እየገለጠ ነፃ አወጣቸው እና የቸርቿ ፓስተሮች ተሰባስበው ምን አሉ? ከመሪዎቹ ላይ አጋንንት ከወጣ ከልጆቹ ላይማ ምን ያህል ብለው ለ1 ወር የሚቆይ ኮንፈረንስ ተዘጋጀ። ለ1 ወር የሚቆይ ኮንፈረንስ እና በዚህ ኮንፈረንስ ላይ ከምልህ በላይ ብዙ ሰዎች ነፃ ወጡበት። እንደውም አንድ እግዚአብሔርን ሰው ጨምር ተብዬ ብቻህን አትችለውም ተብዬ ሌላም ሰው መጥቶ አገልግለናል። ካገለገልኳቸው ከመሪዎቹ መካከል 2 እኔ ጋ መጡ። አጠያይቀው ስልኬን ፈልገው መጡና የታሰሩበትን ነገር ነገሩኝ። በተለይ ልምምዳዊ ኃጢአት አለ። ይሄ ልምምዳዊ ኃጢአት በቀላሉ የሚወጣ አይደለም። ስፒሪቱ ያንን ግራውንድ አድርጎ ይገባል። ከዛ በኋላ የማይፈልጉትን ነገር እንዲያደርጉ ያስገድዳቸዋል። ከዚህ ለመውጣት መጀመሪያ ያንን ነገር ኮንፌስ ማድረግ አለባቸው። ንስሐ መግባት አለባቸው። መናዘዝ ነበረባቸው። ከዛ በኋላ ያ ነገር ምሽግ ስለሆነ ረዥም ጊዜ በህይወታቸው ላይ ስለቆየ አዲክትድ ስለሆኑ ከዛ ምሽግ ውስጥ ለማውጣት ከ1 ዓመት በላይ ጊዜ ፈጅቶ አስተማርኩኝ። ክትትል ተከታታይ ትምህርቶችን እያስተማርኩኝ እጅ እየጫንኩኝ እየጸለይኩኝ ከነሱ ጋር እየጾምኩኝ ነፃ እንዲወጡ ትልቁን ሚና እግዚአብሔር ረድቶኝ ምሕረት አድርጎልኝ ከነሱ ጋር አሳልፌ ነፃ ወጥቷል። እነሱ ደግሞ ሌላ እያመጡ ብዙ ሰዎች በዚህ መንገድ ከተለያየ እስራት ነፃ ያወጡበት ሁኔታ አለ። ትዕግስት ይፈልጋል። ያለማቋረጥ 1 ዓመት በጣም ብዙ ከ1 ዓመት በላይ እና እንደውም በዚህ ሂደት ውስጥ ያንኑ ነገር እያደረጉ ተመልሶ ይመጡ ነበር። በጣም መታገስ አለብህ። በዛ ኃጢአት አሁንም ወደኩ ይልሃል። አሁንም የእግዚአብሔርን ቃል አሁንም ትምህርት መታገስ አለብህ። እግዚአብሔር እኛም በብዙ መንገድ ታግሶ ነው እዚህ ያደረሰ። ሃሌሉያ። እውነት ተስፋ ቆርጠ መጣል የለብም። አጋንንቱም አውቆ ያንተን ጽናት ለማየት በብዙ መንገድ ተዋግቷቸው ይጥላቸውና ድጋሚ ያመጣላል። እነዚህን ሰዎች ለእናት አይናገሩም፣ ለፓስተሮቻቸው አይናገሩም። በልባቸው ይዘው ነው ታስረውበት ያሉት። ከዛ እስራት ገመድ እስኪበጠስ ድረስ የእስራት ገመድ ከህይወታቸው ላይ እስኪበጠስ ድረስ ብዙ ዋጋ ከፍያለሁ። ብዙ ታዳጊዎችን በዚህ አጋጣሚ እግዚአብሔር ሰጥቶኛል። አሁንም በክትትል ውስጥ ያሉ ልጆች አሉ። የሚገርም ነው። ይህ የዴሊቨራንስ ኮንሴፕት ዝም ብለህ ጠርተህ ልቀቅ 3 ጩህ ምናምን ብለህ የምትለያየው ነገር አይደለም። አጋንንቱን ብልጥ ስለሆነ ነገ ተመልሶ ለመምጣት ሲል ግራውን እንዳስቀምጦ ነው የሚሄደው። ኢየሱስም አለ ከሰው ውስጥ አጋንንት ከወጣ በኋላ ምንም ወደሌለበት ውሃ ወደሌለበት ምድረ በዳ ይሄዳል አለ። አቶ ግን እስቲ ወደ ቀድሞ ቤቴ ልመለስ ብሎ ሲመጣ ቤቱ ተጠርጎ ንጹሕ ሆኖ ግን ባዶ ሆኖ ካገኘው ይላል ከሱ የከፉትን 7ቱን ይዞ ይመጣና ተመልሶ ይገባበታል። ለዛ ሰው ከፊተኛው ይልቅ የኋለኛው ይብስበታል አለ። ዲመን ባይ ኔቸር ባዶ ነገር ይወዳል። ከእውቀት ነፃ የሆነን ሰው ቃል የሌለውን ሰው ኃይል የሌለውን ሰው ይፈልጋል። ያን ጊዜ ይገባበትና ቤቱ ያደርገዋል። በእውቀት መሞላት ራሱ ብዙ ጊዜ አይተህ ከሆነ በእግዚአብሔር ቃል የተሞሉ ሰዎችን አጋንንት አይጠጋቸው። ባዶ የሆኑ ሰዎችን ነው ብዙ ጊዜ። የእግዚአብሔር ቃል መጽሐፍ ቅዱስ ሲናገር ሕያው ነው ይላል፣ የሚሰራ ነው፣ 2 አፍ ካለው ሰይፍ ይልቅ የተሳለ ነው እያለ ይናገራል። ነፍስን፣ መንፈስን፣ ጅማትን፣ ቅልጥምን ለይቶ ይወጋል ይላል። መለያየት ውስጥ እኔ እንደዚህ ይረዳዋለሁ። የእግዚአብሔር ቃል ብርሃን ስለሆነ በነፍስ ውስጥ ያለውን ያያል፣ በመንፈስ ውስጥ ያለውን ያያል፣ በአጥንት በጅማት ውስጥ ያለውን ይለይና
ትክክለኛውን ቦታውን ቆርጦ ይጥለዋል። Yeah. በእግዚአብሔር ቃል ውስጥ ኃይል አለ፣ ብርሃን ስላለ። Yeah. የእግዚአብሔርን ቃል በመንፈስ ቅዱስ አማካኝነት ስታስተምር አንዳንዱ ዴሊቨራንስ፣ አንዳንዱ ሂሊንግ አንተ የምታውቀው አይደለም። አንተ መናገርን ነው የምታውቀው። Okay. ውጤቱ የሚታወቀው ሰዎቹ ላይ ነው። Oh. ከአንተ አንደበት ቃሉ ሲወጣ አሁን አይተሃል። ባለፈው እዛ ስታገለግል Yeah. ወርዱን ነው ያወጣኸው። Yeah. ምን እየተከናወነ እንዳለ አታውቅም፣ ግን ሰዎቹ ሲለቃቸው ታውቋቸዋል። ኢየሱስም ከኔ ኃይል ወጣል፣ በዛ ኃይል ጉልበት ይፈወሳሉ ሰዎች እና ይሄ ነገር ይከናወናል። አንዳንዱ አገልግሎት፣ አንዳንዱ ዴሊቨራንስ ኢንስታንት ነው። Instant. አንተ ቃሉን እየተናገርክ እያለ ሰይፉ ሄዶ ይወጋዋል። ስለዚህ የሰውየው ይፈርት አይደለም፣ የሚናገረው ቃል ነው። ቃሉ ደግሞ ኦነር አለው፣ ኦተር አለው፣ ሆሊ ስፒሪት ነው። ያ ጥሩ። በዚህ አቅጣጫ መንፈስ ቅዱስ የነገረኝ ነገር ልንገርህ። ጸሎት ወዳለውና ብዙ ጊዜ ጾምና ጸሎትን ሳድርግ አንድ ቀን መንፈስ ቅዱስ እንደዚህ አለኝ፣ በጾምና በጸሎት የምታገኘው ኃይል አለ አለ። ነገር ግን ከዚህ የሚበልጥ ኃይል የምታገኝበትን መንገድ ላሳያል። ገርሞኝ እኔ የምፈልገው ኃይሉን ነው። እሺ አልኩት። የእግዚአብሔር መንፈስ ለልቤ ምን አለ? ልክ ጾምና ጸሎት ይዘህ እንደምትጸልየው ሁሉ አለ፣ ጾምና ጸሎት ይዘህ ቃሌን ብላው አለ። ሃሌሉያ። አሁን ጾምና ጸሎት ይዞ ሰው ይጸልያል አለ፣ ባላንስድ። አዎ፣ በጾምና በጸሎት ውስጥ ሆኖ ቃሉን ብቻ ማሰብ፣ ቃሉን ብቻ ማሰላሰል፣ ያን ጊዜ አለ ከጸሎት ኃይል የበለጠ ኃይል ይለቀቅልሃል አለ። ፕሬዝ ጋድ። ይህንን ኢቨን ኢፍ አይንህ ሁሉ የሚከፈተው በዚህ መንገድ ነው አለ። የሚገርም ከእግዚአብሔር ቃል ጋር ሲያያይዝልኝ አንዴ ምን አለኝ? አንደኛ ሳሙኤል 14 ላይ አንድ ታሪክ ተከናውኗል። ሳኦል ጠላቶችን እስክበቀል እስከ ማታ መብል የሚበላ ሰው የተረገመ ይሁን ብሎ አማላቸው እና ሁሉም በጾም ጸሎት ሆኖ መዋጋት ጀመሩ እና በጾም ጸሎት ሆኖ እየተዋጉ እያለ ደን ጫካ ወደ በዛበት ቦታ ደረሱ እና እዛ ጫካው ሲገቡ ከዛፎች ውስጥ የሚንጠባጠብ ማር ነበር። ህዝቡ ግን መሐላውን ፈርቶ ማንም ምግቡን አልበላም። ዮናታን ግን አባቱ ባማለ ጊዜ አልሰማም አልነበረም ነበርና በትሩን ወደ ማሩ ነክሮ ሲመገብ ብርታትን አግኝቶ አይኑ በራ ይላል ትርጉም። ያ ማር ለካስ ብርታትን የሚሰጥ አይን የሚከፍት ነው። ሃሌሉያ። በምን ውስጥ ሆኖ ነው የበላው? በጾም ጸሎት ውስጥ ሆኖ ነው የበላው። አሜን። ደሴም ማነር አለኝ ቃሌን በጾምና በጸሎት ውስጥ ሆነ ስትበላ ሃሌሉያ የቃሉ መንፈስ ያገኛል፣ ኃይል ይጨመርልሃል፣ አይንህ ይከፈታል። ያን ጊዜ ቃሉ ሕያው ሆኖ በህይወት መገለጥ ይጀምራል። አክብረኸዋላ፣ ጾመህለታል፣ ጸልየህለታል፣ አስበኸዋል። ስትቆም የእግዚአብሔር ቃል ኃይል ሆኖ ይገለጣል። በአንተ ህይወት መንቀሳቀስ መስራት ይጀምራል። አንተ መናገር ብቻ ነው። የእግዚአብሔር ቃል ሰይፍ ነው፣ ይወጋል፣ ይነቅላል፣ ይፈውሳል። የማያደርገው ነገር የለም። ዛሬ ይህን ልምምድ ከነገረኝ በኋላ በሚገርም አይኔ ተከፈተ። ከአዲስ ኪዳን ጋር ሳያይዝልን ወደ ኤማውስ ሄዱ የነበሩ ሰዎችን አይተህ ከሆነ ጌታ ኢየሱስ ተገለጠና አይናቸውን ለመክፈት እንዳያውቁት አይናቸው ተይዞ ነበር። ወደ ቃል ነው ያመጣቸው። ከሙሴ ከነቢያት ከህግ ስለሱ የተጻፈውን ሲገልጥላቸው እና ማዕዱን ቆርሶ ሲሰጣቸው አይናቸው ተከፈተ ይላል። የአይን መከፈች ብቻ ደግሞ አይደለም፣ አሁንም ቃሉን ከተነተነላቸው በኋላ መጽሐፍትን ያስተውሉ ዘንድ አይምሯቸውን ከፈተ ይላል። የእግዚአብሔርን ቃል ማሰላሰል በጾም ውስጥ ሆኖ ማጥናት አይን ይከፍታል፣ አይምሮን ይከፍታል፣ ፓወር ይሰጣል። እና ይሄ ልምምድ መልካም ነው። ዲዘርኒንግ ስፒሪት ማለት አንድን መልእክት አይቶ ልክ ነው አይደለም ማለት አይደለም። የተነገረበትን መንፈስ ምንጩን መለየት ማለት ነው። ኢዮብ እንደውም አንዴ ወዳጆቹን ሲወቅሳቸው ምን አለ? ይህንን ቃል በምን መንፈስ ተናገራችሁ? የማንስ መንፈስ ከእናንተ ውስጥ ወጣል? አሁን የተነገረበትን መንፈስ ምንጭ ነው መለየት የፈለገው። በምክር መልክ ሊመጣ ይችላል። በብዙ አይነት መንገድ የጠላት ድምፅ ወደ አንተ ሊመጣ ይችላል። ዲዘርኒንግ ስፒሪት ያለው ሰው የተነገረው በሰው መንፈስ ነው፣ የተነገረው በእግዚአብሔር መንፈስ ነው፣ የተነገረው በአጋንንት መንፈስ ነው ብሎ የመለየት ስጦታ አለው። አንዱ ስጦታዬ ያ ነው። ለምሳሌ በሐዋርያት ሥራ ምዕራፍ 16 ቁጥር 16 ላይ እነ ጳውሎስ የእግዚአብሔርን ቃል ለመስበክ ፊልጵስዩስ ወደምትባል ከተማ በሄዱ ጊዜ የሟርተኝነት መንፈስ የነበረባት ለጌቶቿም እየጠነቆለች ብዙ ትርፍ ታመጣ የነበረች አንቲ ገረድ አገኘን ይላል። ያችም ሴት እኛን እየተከተለች ድምጿን ከፍ አድርጋ መሬት ጠብ በማይል ትክክለኛ መልእክት ትናገር ነበር። የሕያውን መንገድ የሚያሳዩአችሁ እነዚህ ሰዎች እግዚአብሔር የልዑል አምላክ ባሪያዎች ናቸው ብላ ትናገር ነበር። ውሸት አይደለም። ኤግዛክትሊ 101% ልክ ነው መልእክቱ። የሕያውን መንገድ ነው የሚያሳዩት፣ የእግዚአብሔር ባሪያዎች ናቸው። ግን የተነገረበትን ምንጭ ግን ሲያየው ለካስ እያወራ ያለው ዲመን ነው። በግሪክ አፈ ታሪክ በነገራችን ላይ አፖሎ የሚባል ጣዖት አለ እና ይሄ ጣዖት ፓይቶን የሚባል ትልቅ እባብን
የሟርት መንፈስ የነበረበትን እባብ ይገለውና መንፈሱን ይዋረሰዋል። እባብ ፓይቶኑ የአፖሎ እባብ ተባለና እዛ አካባቢ የሚነሱ ሰዎችን ቀብቶ የሚያስነሳቸው አፖሎ የሚባለው ጣዖት ነው። የሚገርም አፖሎ ማለት የብርሃን አምላክ ተብሎ ይታወቃል። በሱ ዘንድ ጨለማ የለም ተብሎ ነው የሚታወቀው። ይቺ ሴት የአፖሎ ቃል አቀባይ ነች፣ የአፖሎ ነቢይ ነች። አሁን እቺ ሴት ስለነ ጳውሎስ ምስክርነት ትንቢት ስትናገር እዛ አካባቢ ያለ ሕዝብ ኮንፊውዥን ይፈጠርበታል። ዓለም ሁሉ ነው የሚያውቃት፣ አገር ሁሉ ነው የሚያውቃት። እዛ አካባቢ ያሉ ሰዎች ተንባይ ነች። ሰዎች ሁሉ ገንዘብ ይዘው እንዲተነብይላቸው እሱ ሀገር ይሄዳሉ። አሁን ስለነ ጳውሎስ ምስክርነት ስትሰጥ ሰው ሁሉ ምን ይላል? ለካስ ጳውሎስም በእሷ መንፈስ ነው የሚያገለግለው። ቃልም ደግሞ በነገራችን ላይ አጋንንት ቃል ያነበንባል፣ ቃል መግለጥ ግን አይችልም። ለምሳሌ ይህን ቃል ጠቅሰው እነ ጳውሎስ እቺ ሴት ነብይ ነች ማለት ይችላሉ። ማርቆስ 9 ላይ እንደዚህ የሚል ቃል አለ። አንዴ ኢየሱስ 2 አድርጎ ሲልካቸው ዮሐንስ ኢየሱስ ጋር ሪፖርት ይዞ መጣ። ጌታ ሆይ አሉት፣ መንደር ውስጥ አንድ ሰው በስምህ አጋንንት ሲያስወጣየ ነውና ስለማይከተለን ከለከል ነው አሉት። ኢየሱስ የሚያስገርም መልስ መለሰላቸው። ለምን ከለከላችሁት አለ። በስሜ ታምር ሰርቶ ቶሎ በእኔ ላይ የሚነሳ የለምና አትከልክሉት ካለ በኋላ የሚገርም ቃል ተናገረ። የማይቃወመን እርሱ ከኛ ጋር ነው አለ። ሉክ የማይቃወመን እርሱ ከኛ ጋር ነው። ይሄ ስፒሪት ቃል ያውቃል። እየተቃወምኩ ከመጣው ይነቃብኛል አለ። ስለዚህ ትንቢት እየተናገርኩ ደግፌ ልምጣልና ራሱን ለመሰወር ትክክለኛ ትንቢት እየተናገረ መጣ። የሚገርም ግን ጳውሎስ የሚገርም ዲዘርኒንግ ስፒሪት ስለነበረው ስፒሪቱ ረዥም ጊዜ ቢቆይም፣ በነገራችን ላይ ስፒሪቱ ቆይቷል። አያሌ ቀን ያደረገች ነው የሚለው አያሌ ቀን ትንቢት እየተናገረ ነው። ያ ራሱን ሰውሯል። ትጋቱ ይገርማል፣ በጣም ይገርማል። ላመነበት ዓላማ ራሱን ሰውሮ ብዙ ነገር ያደርግ ነበር። ጳውሎስም በአንድ ያላገኘው። ድንገት ግን እሷ መልእክቱን እየተናገረች መንፈሱ ግን ይጨነቅ ነበር። ዲዘርኒንግ ስፒሪት ያ ትንቢት እየተነገረ ትክክል ነው የምትናገረው፣ መንፈሱ ይረበሻል። ዛሬም መልእክት እየመጣልህ ውስጥ የሚናወጥ ከሆነ መልእክት እየመጣልህ የባህር ያህል የሚናወጥ ከሆነ ቆም ብሎ መንፈስን ማድመጥ ጥሩ ነው። ታወከ ይላል። እንደውም እንግሊዝኛው ግሬትሊ አኖይድ ነው የሚለው፣ በጣም ተበሳጨ ነው የሚለው። ግን መንፈሱን ዞሮ በጌታ በኢየሱስ ልቀቅና ወጣ ሲለው ከእሷ ውስጥ ወጣ። ለካስ እየተነበየ የነበረው የእባቡ መንፈስ ነበር። ይገርም። ዛሬም በዚህ ስፒሪት ትንቢት የሚያመጡ በዚህ ስፒሪት ብዙ ነገር የሚያደርጉ አገልጋዮች አሉ። እግዚአብሔር ከዚህ ይጠብቀን። ዲዘርኒንግ ስፒሪት በጣም ያስፈልጋል። እዚህ ጋር አንድ ሰው የሁለት ነገር መጠቀሚያ ሲሆን ታያለ። እዚህ ቦታ ጋር ከላይ ጴጥሮስ ራሱ ኢየሱስን ምን አለው? አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ ባለው ጊዜ ይህንን አለው፣ ስጋና ደም አልገለጠልህም በሰማይ ያለው የአባቴ መንፈስ እንጂ አለው። ሳይውል ሳያድር እዛው ምዕራፍ ላይ ወደታች ወረድ ብሎ ኢየሱስ ክርስቶስ እንደሚሞት በሶስተኛም ቀን እንደሚነሳ ሲናገር ጠራውና ይህ አይሁንብህ አለው። እላይ የመንፈስ ቅዱስ መጠቀሚያ ሲሆን ታያለ። ያው ታላቅ አፖስትል እታች ደግሞ ዲመን ሀሳቡን ሲያስተላልፍበት ትመለከታለን። ኢየሱስ ግን ወደ ኋላዬ ሂድ አንተ ሰይጣን፣ የሰውን እንጂ የእግዚአብሔርን አታውቅም ብሎ ሲገስጸው ትመለከታል። እንደውም እንቅፋት ሆነህብኛልና ብሎ ሁሉ ነው የገሰጸው። ሴም ፒተር ከላይ ሆሊ ስፒሪት ማኒፌስት ያደርግበት፣ ከታች ደግሞ የዲመን ሀሳብ ሲያደርግበት ታያለ። እና አንድ ሰው ለሁለቱም ነገር አቬለብል ሊሆን ይችላል። ምንም አገልጋይ መሆኑ አንዳንዴ ትናንትና በሚያስገርም ሁኔታ ሲያገለግሉ የነበሩ ኦሪጂናል ቅባት የነበራቸው ሰዎች ከሆነ ጊዜ በኋላ ይሳቱ የሉ አራሉ። ምንድን ነው እንደዛ ያደረጋቸው? እዛ ጋር ጌታ ተጠቅሞበት አሁን ደግሞ ምንድን ነው ስትል ብዙ ሪዝኖች ልናነሳ እንችላለን። ይገርማል። ብዙ ትውስታዎች አሉኝና በተለይ አንዴ እግዚአብሔር ምሕረት አድርጎልኝ ከሰው ስለተለዩ አይደለም የእግዚአብሔር ሰው አፖስትል ምሕረት አድርጎልኝ ከትልቅ ሰዎች ጋር አገልግዬ አውቃለሁና ረጴ አካባቢ አንድ ትልቅ ቤተክርስቲያን ውስጥ ተጋብዤ ላገለግል ሄድኩኝ። እማልታወቀው ከነዛ አገልጋዮች መካከል እኔ ብቻ ሰው ነው እዛም የጠቆመኝና አንድ የሚገርም ልጅ አለበት ብሎ ተጋብዤ ሄድኩኝና ሲሄድ እየሄድኩ እያለ ቅዳሜ ቀን ነው እኔ እዛ ቸርች እንዳገለግል የተጋበዝኩት። ማለዳ ላይ መንፈስ ቅዱስ ምን አለኝ? ዛሬ አለኝ ከወጣቶችና ከቲኔጆች ላይ አጋንንት እመታለሁ አለኝ። ህዝቤ ታስሯል አለኝ እና ይህንን ብርሃን ይዤ ወደዛ ቤተ ክርስቲያን ሄድኩኝ። ተቀርጿል ያውቃሉ እዛም ያሉ ሰዎች እና ከዛ በኋላ ቃሉን ሰብኬ ወጣቶችና ታዳጊዎች ኑና ተሰለፉ አልኩኝ።
እንደዚህ አይነት አገልግሎት ግራ ገባቸው። ተሰለፉ ስል መጥተው እንዲህ ተደረደሩ። እግዚአብሔር የመንፈሱን ታይፕ እንዴት እንደያዛቸው እየገለጠ ጉድ እስኪባል ድረስ እንዲህ ከተረደው መናፍስቶች ማስወጣት ጀመረ። በቃ ቸርቹ በአንድ እግር ቆመ እና በጣም በሚያስገርም ሁኔታ አንድ ቀጠን ያለ መልከ መልካም ልጅ አለ። እሱ ውስጥ የኢሉሚኔት ስፒሪት ነው ያለው። መንፈሱ ለመንፈሴ ምን አለ? ስራዬን እያፈረስክብኝ ነው፣ እሱን ከተውክልኝ አለ በቅርብ ጊዜ ውስጥ ታዋቂና ሚሊዮነር አደርግሃለሁ፣ ያንተን ፋይናንስ ያስኩት እኔ ነኝ አለ። የመጨረሻ ደነገጥኩኝ። ለመጀመሪያ ጊዜ ነው እንደዚያን ነገር የሰማሁት። የእግዚአብሔር መንፈስ ይናገረኛል እንትን እንጂ ዲመን በዚህ ልክ እንደዚህ ሲናገረኝ ለመጀመሪያ ጊዜ ነው። ደንግጬ እያለ ከውስጥ የመንፈስ ቅዱስን ድምፅ ሰማሁ። አይግርምህ አለ፣ ልጄንም ወድቀህ ብትሰግድልኝ የዓለምን መንግስታት ክብራቸውን እሰጥሃለሁ ብሎታል፣ ደግሞም ያደርገዋል አለ። ይሄንን ባደርግበት ቅስፈት ግን አለ ባደረግክበት ቅስፈት ከኔ ጋር ያለህ ላይን ይቆርጣል አለ። ከእሱ ጋር ኪዳን ትገባለህ። ጌታ ሆይ አልኩት፣ ከችግሬ ጋር አንተ ትሻለኛለህ። ሃሌሉያ አሜን ያልኩት ከችግሬ ጋር አንተ ትሻለኝ። እንባ ቀርልኝ ኢየሱስ። ጌታ ሆይ አንተ ትሻለኛለህ፣ ገስጽ። የሚገርምህ ልክ ሚስጥሩን ላወጣ ስል ሚስጥሬን ብሎ 5 ሰው አልያዙ። ልጁ ተነሳ። 5 የታላቅ እግዚአብሔር ሰዎች በታትኗቸው ሊያንቀኝ መጣ ስፒሪቱ። ገና ይሄ መንፈስ እኮ እንዲህ አለኝ ስል ነው ብሎ ጮሆ ልጁ ነፃ ያወጣው ኢየሱስ። ይህንን አስታውሳለሁ። እንዲሁም ደግሞ የሚገርምህ እግዚአብሔር ምሕረት አድርጎልኝ አሁንም ወደ ሆለት አካባቢ የኮንፈረንስ ትልቅ የአብያተ ክርስቲያናት ኮንፈረንስ ተዘጋጅቶ ነበር እና በዛ ኮንፈረንስ አገለግልኩኝ። ለእኔ የተሰጠኝ ቅዳሜ ምሽትና እሑድ ሙሉ ቀን ክሩሴር ነው። ቅዳሜ ቀን ብቻ ቸርች ውስጥ፣ እሑድ ግን ሙሉ ቀን ስለነበረ ውጭ ነው ዳስ ተጥሎ ያገለገልኩት እና ብዙ መናፍስቶች መመታት ጀመሩ። እንደውም አስታውሰው አንድ በካንሰር በሽታ ስፒሪቱን ያስቀመጠባት የታመመች ሴት ነበረች። መረጃውን ይዛዛ ከብዙዎች መካከል አንዱ ነው የምነግርና ይዛ እዛ ተቀምጣ ነበርና ጌታ ገለጠ። በካንሰር በሽታ የታመምሽ መረጃውን ይዘሽ የተቀመሽ ይህን ያክል ቀን ነው የተባልሽ ስላት እየጮኸች ወጣች። መንፈስ ነበር ይህን ያደረገው። ያ መንፈስ ከሷ ውስጥ ጮኸ ወጣ። ያቺ ሴት ነፃ ወጣች። በዚህ ወቅት አንድ የተከናወነ ነገር ነበር። አንድ የሚገርም ዘማሪ አለ፣ ሮሚፋ ነው የሚዘምረውና ያ ሰው ከመጀመሪያም ጀምሮ ኮስተር ብሎ ነው የሚያኝ። ለአገልግሎት እኔ እዛ ነኝ፣ ልንቀበለው ሄደን በቃ አያወራኝም ምን አይልም፣ ኮስተር በቃ ግራ ገብቶኛል። እና ያለት ሳገለግል በጥሞና ያዳምጥ ነበረ። ብዙ ሰዎች ነፃ ወጡና መጨረሻ ላይ የእግዚአብሔር ሰው አለ ምህረት አድርግልኝ አለ። ለምንድነው ምህረት የማደርግልህ? አልበደልከኝም። ለምን ስለው የሚገርም አለኝ አልተቀበልኩም ነበረ። ያልተቀበልኩ ደግሞ ካጋጠመኝ ነገር ጄኑዊን ሰው ነው። ያ ካጋጠመኝ ነገር የተነሳ ነው። አሁን ግን ስትሰብክ፣ ሁለተኛ ደግሞ የእግዚአብሔር መልእክት በአንተ ውስጥ ሲያልፍ መንፈስ ቅዱስ ለመንፈሴ መሰከራልና ኤክስፒሪየንሱን ሲነግረኝ በጣም ገረመኝ። ምዕራብ ኢትዮጵያ ውስጥ ለማገልገል ይሄ ዘማሪ ከአንድ እግዚአብሔር ሰው ጋር ወደ ኮንፈረንሱ ይሄዳሉ እና መጀመሪያ የሚቆመው ከሱ ጋር ነበርና ክላሴን እናንጸልያለን ይለዋል እና ቁጭ ብዬ ክላሴ ውስጥ እየነበር አለ ያኛው አገልጋይ ተቃጠልኩ እያለ ይጮሃል። ታላቅ እግዚአብሔር ሰው ነው፣ ይታወቅ ነው እና ተቃጠልኩ ይላል። ዘበኛ ሄዶ ምን ሆነ ነው አንተ ሰውዬ ሲለው እኔ ለህዝቡ እያለቀስኩ ነው፣ በህዝቡ ጉዳይ ላይ ነው ውስጤ እየተቃጠለ ያለው ይለዋል። አጫጫሁ ይለይ ስለነበረ ድጋሚ ደግሞ መጣና የኔን በር በኃይል ደበደበዋል። እና ብዬ አልነበርና ነገር አለ ቆጣም ነው ያለውና እንዴ ለመጸለይ ታዲያ ምን አስቆጣ ብዬ ለማንኛውም ልሄድ ብዬ ውስጤን ግን ጠፎታል አለ። ሲሄድ ቁጭ ስል ጸጉሩ ቆሟል፣ ተቃጠልኩ ይላል። ዝም ብዬ መለከተዋለሁ። እንደ ድንገት እዚህ ጋር ቀለበት ነበረው አለ። ቀለበቱን አወጣና ሶፋው ጎን ላይ ሲያስቀምጠው አየሁኝ አለ። ውፋይ ብሎ ተነፈሰ። በሚያስገርም ሁኔታ ለምንድን ነው ቀለበቱን ያወጣው? ለምንድን ነው ደግሞ አሁን ኖርማል ሆኖ የተቀመጠው አልኩኝ። እንጸልያለን ብሎ እኔ ጋር መጣና ግራ ጎኔን ተች ያደርገዋል። ከዚህ በላይ ፓራላይዝድ ሆንኩ አለ። ያዘማል ደግሞ ማለት ተች ሲያደርገው ከዚህ በላይ ፓራላይዝድ ሆንኩኝ። ጌታ ሆይ አስበላህ፣ ጌታ ሆይ ለክፉ ሰጠኸኝ፣ ምን በድዬ እያልኩ ያለ እያነከስኩ ቀለበቱ የተቀመጠበትን ቦታ አይቼ ነበራል።
ወደዛ ጋር መሄድ አስመስዬ ቀለበቱን ሲይዘው ዘሎ እጄን ያዛለ። ጮህ አለ ሊዘርፈኝ መጣ ብሎና ቀለበቱን መስኮቱ ክፍት ነበረ። በመስኮቱ በኩል ወረወርኩት። እየተንገዳገድኩኝ ራሴን እያንፏቀቅኩ ስወጣ እንደ ድንገት አንድ ትልቅ የእግዚአብሔር ሰው እዛ እነሱ የነበሩበት ገስት ሊያርፉ መጣ። ታላቅ እግዚአብሔር ሰው ናቸው። እዛን ነቢይ እንደዚህ ሆንኩኝ ስላቸው ዲመን ነው ይሄን ያደረገ። ማን ናቸው እሳቸው? ሰውዬ ነቢይ ገርወሌ ይባላል። እግዚአብሔር ይባላል። አሜዚንግ ፕሮፌት። እና ቅድም ከሱ ጋር የነበርከው ሰውዬ በጥልቅ መንፈስ የሚያገለግል አጋንንት ያለበት ሰው ነው። ከአጋንንት ጋር ኪዳን ያለው ሰው ነው አሉ። እሱ ነው መጥቶ ነገርህ እንደዚህ እንዲሆን ያደረገው ብሎ ሲጸልዩልኝ ኢሚዲየትሊ ያ ነገር ተነሳል። ነቢይ ገርወሌ። አዎ ነቢይ ገርወሌ። እንደውም ከኔ ጋር የተለያየ ቦታ ታገለግላለህ ብለውኝ ይዘውኝ ከነሱ ጋር ለ1 ወር የተለያየ ቦታ ዞሬ አገልግዬ መጣሁ። ከአንድም ሁለቴ እንደዚህ ያን ነገር ስላጋጠመኝ ነቢያት የሚባሉትን አላምንም አለ። አንተን ግን ሳይህ እግዚአብሔር የሚያደርገውን ነገር ስመለከት ሪል የእግዚአብሔር ነቢይ እንደሆንክ አምናለሁ ብሎ ጸልይልኝ አለ። ፓስተሮቹም አሉ ጸልየለት ከዛ ሰው ጋር ወዳጅ ሆነናል። ክብር ለኢየሱስ አሜን። በሚያስገርም ሁኔታ ከአገልጋዮች ጋር አንዴ በጋራ ጸልየንና ምሽት ነበር። ያኔ አስተማሪ ነበርኩኝ እና የማቀርበው ሪፖርት ስለነበረ እስከ አስፓልት ጸሎቱን ከጨረስን በኋላ እስከ አስፓልቱ ድረስ ሸኙኝ። ልደት አካባቢ ይኖር ነበር እና ጎላ ሚካኤል የሚባል ሰፈር ተከራይቼ ይኖር ነበርና እስከ አስፓልት ሸኝተውኝ እነሱ ተመለሱ። እኔ እየሄድኩ እያለ ጎላ ሚካኤል ጋር እንዲህ ገባ ምትል አንድ ቦታ አለች፣ ወደ ኢሚግሬሽን የምትወስድበት ቦታ። እዛ ቦታ ጋር ዲመን ፊት ለፊት ነው ብዙዎችን እየተገለጠ የሚዋጋቸው። የሚገርም እና መብራት ድርግም አለ፣ ድንገት ጭልምልም አለ። መታጠፊያው ጋር ስደርስ ሌሊት አይ ቲንክ 6 ሰዓት ተኩል ወር 7 ሰዓት ተኩል አገልግለን የወጣው ጸሎት ነበር፣ የጸሎት ግሩፕ ነበርና አዳር ጸሎት ነው። እኔ ግን ሌሊት ነው የወጣው። ሰፈርም እዛው ነበር፣ ሰፈር የዛም ስለነበር እና አንድ ብላቴና ልጅ ማስቲካ ይዞ ማስቲካ ይላል በዛ ሌሊት። ከዚህ በላይ ያለውን አካል አየዋለሁ፣ አንገቱን ግን ላየው አልቻልኩም። አይኔ ሁሉ እንደዚህ አድርጌ አተኩሬም ባየው ከአንገቱ በላይ ያለውን አካል አላየውም። ከአንገቱ በታች ያለውን አካል ነው የማየው። ግን ድምፅ ይወጣል። ድምፅ ግን ይወጣል። ድምፁ ሲወጣ እባብ በምላሱ የላሰን ያህል ይዘግንናል። በኢየሱስ ይረብሻል። እኔ ደግሞ እንደ ድንገት አንድ ገድገድ የሚል ሰክሮ አይቼው አልፌው የመጣውኝ አንድ ሰው አለ ከኋላ እና ይሄ ልጅ ማስቲካ ሲል እንደዚህ አልኩት፣ ማሙሽ እናት ምን ያህል ጨካኝ ብትሆን ነው በዚህ ሌሊት ማስቲካ ሽጥ ብላ ምልክ ስለው ምን ይለኛል፣ ባናና ማስቲካ ልስጥ አለኝ። የሚገርም አፖስትል፣ የባናና ማስቲካ ሱስ ነበረብኝ። የሚገርም ነው። አጠገቤ የሆነ ሰው ማስቲካውን ካኘከ ወይ ስጠኝ ለዋለሁ፣ አሊያም ታክሲ ውስጥ እንኳን ወርጄ ያንን ማስቲካ እገዛለሁ። በምትወደው ነገር መጣብ። ያ ጠላት ብዙ ጊዜ ሊያጠቃ ሲፈልግ በምትወደው ነገር ነው መጣብ። እና ማስቲካ ስጥ ባናና ሲለኝ ገርሞ እንዴ ማሙሽ በጣም እኮ የምወደው ማስቲካ ባናና ነው፣ ጎበዝ ነው ብዬ ስጠኝ አልኩት። አንድ እጄ ላይ ባናና ማስቲካ እንዳደረገ አውቃለሁ። እኔም ብር እንደሰጠሁት አውቃለሁ። ልክ ልበላው ስል ግን ከውስጥ የሚያስተጋባ ድምፅ እንዳትበላው የሚል ገዢ ነው፣ ሃሌሉያ ኃይል አለው ሲለኝ ጥዬው ዞር ስል ልጁ የለም። ተኗል በለኝ። ተኗል። ለካስ ዲመን ነው በልጁ አካል ያ ማኒፌስት አድርጎና ደንግጫለሁ። ከኋላ ሲንገዳገድ የነበረውን ሰውዬ ወንድሜ አሁን ማስቲካ ሸጥላለሁ ያለኝ ብላቴና የት ሄደ ሲለው 2 ግባብሬ ድንጋይ ይዟል ሰውዬ። ሌባ አለኝ። እዛ ቦታ ጋር ሃንግ ይደረጋል። ከአየሩ ጋር እያወራህ ከአየሩ ጋር እኔ በዛ በኩል ሳልፍ ሃንግ ልታደርገኝ ሰከረ ብሎ ድንጋዩን ሊጥልብኝ፣ ከዚህኛው ሳመልጥ እዚህኛው ውስጥ ገብቶ ድንጋዩን ምን ሊልብኝ ደንግጫለሁ። በዛው ቅስፈት ደግሞ ሌላ የተከሰተው ራሴን በሬ ላይ ያገኘሁት ቦዲ ትራንስፖርቴሽን። እንዴት ይሁን በምን ይሁን አላቅም። ከዚህ ሰውዬ ድኛለሁ። ራሴን በሬ ጋር አገኘሁት። በራእይ አይደለም፣ ፊልጶስ በአዛጦን ተገኘ እና ልክ ደግሞ እዛ በሩ ጋር ሆኜ እያለ ያከራየን ሰውዬ በሩን ከፈት። ደንግጦ ከፍቶልኝ ብቻ ይናገር ነበር፣ አልተናገረም። ሌሊት ነው የገባሁት። ሄደ ወደ ቤቱ። ምን እየተከናወነው የሚከናወነው ነገር ሁሉ ግራ ገብቶኛል። ገብቼ እያሰላሰልኩኝ እያለ ምንድን ነው የሆነው? ክላሴ ውስጥ ገብቼ በዛው እንቅልፍ ይዞኝ መጣ። ማለዳ ላይ የቤት አከራይ መጥቶ በሩን አንኳኳ። ከፈትኩለት። ምን አድርገህ ነው ከአንተ ጋር የነበሩት ወታደሮች አለ።
የምን ወታደር አልኩት። ካንተ ጋር የነበሩት ወታደር ምን አድርገህ ነው ይዘው የመጡት አለ። በዛው ቅስፈት ለካስ እኔ ጋር የእግዚአብሔር ሰራዊት ነበሩ፣ ኤንጅልስ ነበሩ። ሰይጣን ብዙ ጊዜ ባሪያዎቹ ሊያጠቃ ሲል እግዚአብሔር ደግሞ በመላእክቶቹ አማካኝነት ህዝቡን ይጠብቃል፣ አገልጋዮችን ይጠብቃልና ይህንን ኤክስፒሪየንስ የመጀመሪያ አረሰው። ስለ ፈውስ አገልግሎት እስቲ እግዚአብሔር ምንድን ነው ፈውስ ለቤተ ክርስቲያን? ይህን ለመመለስ አንድ ነገር ብናገር ደስ ይለኛል። አንድ እግዚአብሔር ሰው እንደዚህ ብለዋል። እግዚአብሔር ሁለት ታላላቅ መንፈሳዊ ውርሶችን ሰጥቶናል። የመጀመሪያው አሉ የማይታየው መንፈስ ቅዱስ በውስጣችን አለ። መንፈስ ቅዱስ አይታይ እንጂ የሚታይ ነገርን ግን ያደርጋል። ሁለተኛው የሚታየው መጽሐፍ ቅዱስ በእጃችን አለ። እነዚህ ከእግዚአብሔር የተቀበልናቸው ምኖች ናቸው? ውርሶች ናቸው። ዛሬ መንፈሱም ይሰራል፣ ቃሉም ይሰራል። እግዚአብሔር ቃሉን በድንቅና በታምራት ምን ያደርገዋል? ያጸናዋል። ስለዚህ መንፈስ ቅዱስ ሕያው ስለሆነ ፈውስ ዛሬም አለ። ሰዎች በተለያየ መንገድ በአጋንንት እስራት ይታሰራሉ፣ በተለያየ መንገድ ይታመማሉ። መንፈስ ቅዱስ ደግሞ ለዚህ መፍትሄ አዘጋጅቷል። በሱ ኃይል አማካኝነት ፈውስ የሚባልን ነገር ለልጆቹ ሰጥቷል። እግዚአብሔር አሜን። ስለዚህ ፈውስ የጸጋ ስጦታ ነው። ፈውስ የታመሙ ሰዎች የሚፈወሱበት ትልቅ ኃይል ነው፣ ትልቅ መሳሪያ ነው። አሜን አሜን። መጽሐፍ ቅዱስ ላይ ኢየሱስ ይፈውስ ነበር። ብዙ ሰዎች ድውያን ይመጡ ነበር። ብዙ ታሪክ መግለጽ እንችላለን። ያቺ 12 ዓመት ደም የፈሰሳት ሴት፣ ያ ታሪክ ራሱ ከፈውስ ባሻገር ያለውን የእምነት ኃይል እናያለን። 38 ዓመት ሽባ የነበረ ሰው፣ ብላይንድ የነበሩ ሰዎች፣ የሞተ ሰው ሁሉ ይፈወስ ነበር በኢየሱስ አገልግሎት። ለምንድን ነው ይሄ የፈውስ ኃይል ያስፈለገው? የእግዚአብሔር መንግስት ፕራክቲካሊ የማይታይ ሆሊ ስፒሪትን አታየውም፣ እግዚአብሔርን አታየውም፣ ኢየሱስን አታየውም። ኢንቪዚብል ዓለም በእኛ ነው አይደል? መንፈሴን በስጋ ለባሽ ላይ ሁሉ አፈሳለሁ ማለት። ስለዚህ የእኛ ቦዲ የእግዚአብሔር ኢንስትሩመንት ነው የማይታየውን ዓለም ለመግለጥ። ጌታ እግዚአብሔር ይባረክ። ጥቂት እስቲ የእግዚአብሔር ሰው የፈውስ አገልግሎት በአንተ ህይወት ውስጥ ሆናል። የመጀመሪያ ፈውስ አገልግሎት ጥቅሙ ምንድን ነው? ፈውስ አገልግሎት የመጀመሪያ ጥቅሙ ሰዎች ከተፈወሱ በኋላ እግዚአብሔር እንዲያከብሩ ነው። ዛሬም መንፈስ ቅዱስ ሕያው እንደሆነ እንዲያውቁ ነው። ራሱን ያለ ምስክር የማይተው ምን አለን? አምላክ አለን። ሁሉ ነገር ክብሩ ለማን ነው? ለሱ። ዛሬም ቃሉ እንደሚሰራ ሰዎች ተፈውሰው ሲመሰክሩ እያየን ነው፣ እየሆነማል። አይተህ ከሆነ ሐዋርያት ሥራ ምዕራፍ 14 ላይ አንድ የሚያስገርም ሰው አለ። ከእናቱ ማህፀን ጀምሮ ሽባ የነበረ ሰው ነበርና ጳውሎስ ወንጌል እየተናገረ እያለ ሰውየው ኩር ብሎ ጳውሎስን ያደምጥ ነበር። ከዛ ጳውሎስ ሰውየውን በአትኩሮት ከተመለከተ በኋላ ይድን ዘንድ እምነት እንዳለው ባየ ጊዜ ይላል። እምነት ይታያል። እምነት ይታያል። የማይታይ ነገር ነው፣ ውስጣዊ ነገር ነው። በመንፈስ ሆኖ ግን በሰውየ ውስጥ ያለውን የእምነት ደረጃ ለመፈወስ የሚያስችለውን እምነት በመንፈስ ሲያይ ትመለከታለህ። ይህንን እምነት ሰውየው ከየት አገኘ ስትል እምነት ከመስማት ነው፣ መስማት ደግሞ በእግዚአብሔር ቃል እያለ ይናገራል። ጳውሎስ ቃሉን ተናገረ፣ ሰውየው አደመጠ፣ እምነት ተፈጠረበት፣ ቃል አወጣበት፣ ተፈወሰ። ሃሌሉያ ሃሌሉያ። ጽንስ መጣ፣ የእምነት ጽንስ መጣ። ስለዚህ ዛሬም ሰዎች እንዲፈወሱ ለፈውስ የሆነ ትምህርቶችን ከእግዚአብሔር ቃል እያወጣን ማስተማር አለብን። አሁንም ዞረ ፓወር ኦፍ ወርድ ኦፍ ጎድ ትልቅ የቤተ ክርስቲያን ማንቂያ ነው። ቀጥል እግዚአብሔር እና ያንን ቃል ባስተማርካቸው ቁጥር እምነት እየተፈጠረባቸው ይመጣል። አንዳንዱ ፈውስ በሰውየው እምነት ላይ የተመሰረተ ነው። እዚህ ቦታ ላይ ያለው ሽባ ሰው እንዴት ተፈወሰ? ለመዳን እምነት አገኘ። ጳውሎስ አየውና በኢየሱስም ተነስና ተመላለስ አለው፣ ተመላለሰ። አንዳንዱ ፈውስ ደግሞ በአንተ እምነት ላይ የተመረኮዘ ፈውስ አለ። ሰውየው ላያምን ይችላል። በአንተ እምነት ላይ ግን ተመርኩዘ የእግዚአብሔርን ቃል ስታወጅበት ሰውየው የሚፈወስበት ሁኔታ አለ። ስለዚህ በሁለቱም ሳይድ ይሰራል። አንዳንዴ ሰውየው አምኖ፣ አንዳንዴ ደግሞ አንተ አምነ እና ፈውስ ለቤተ ክርስቲያን ከሚያስፈልጉ ነገሮች መካከል አንዱና ወሳኙ። እግዚአብሔር አሜን።
ብዙ ምስክርነቶች አሉ። ከነዛ ውስጥ ግን የተወሰኑ ሁለቱን ልናገር። ደቡብ ክልል ሳገለግል በሚያስገርም ሁኔታ ከእግር ጥፍሯ እስከ ራስ ፀጉሯ በቁስል የተመታች እናት ጌታ በራእይ ያሳየኝ እያገለገልኩ እያለ። ፊዚካሊ አላየኋትም፣ በራእይ ያየሁ እያገለገልኩ እያለ ቆሜ ነው እና እግዚአብሔር ይህን የፈውስ ነገር በእኔ ላይ ያመጣና ከእግር ጥፍሯ እስከ ራስ ፀጉሯ በቁስል የተመታች ሴት አለች፣ እናት አለች። አተኛም፣ ያማታል። አሁን ራሱ ተደጋግፋ ነው የመጣችው አልኩኝ። ትልቅ ኮንፈረንስ ነው። የሚገርም ይህንን በሽታ ያስቀመጠባት መንፈስ ነው። ከዛ በኋላ ልክ መገሰጽ ስጀምር ያለች መጮ ጀመረች። ሲያመጧት ከእግር ጥፍሯ እስከ ራስ ፀጉሯ የሚዘገንን ቁስል ነው ያለባት። ስትወድቅ ሁሉ ሰዎች ሁሉ ጨንቋቸው ነበር፣ ጭንቅላታቸውን ይዘው ነበር። መንፈሱ ጮኸ፣ ወጣ። ያ ቁስል ከሰመ። እዛው ነው። ከአንድ ቀን በኋላ ከሰመ። በሚያስገርም ሁኔታ ቀስ እያለ ወደ ኖርማል ነገሯ ተመልሳ ፕሮግራሙ ላይ ያ። ስለዚህ በሽታ ከሴጣን አለ ማለት፣ አብዛኛው በሽታ ካጋንንት ያስቀምጥ። ስለዚህ ዴሊቨራንስ እና ሂሊንግ are correlated። ልክ ነው። ኢየሱስ ጌታ ነው። ሌላ ምስክርነት የእግዚአብሔር ብዙ ጊዜ እንደ ሴትዮዋ አይነት ታይፕ ያላቸው ሰዎች በአገልግሎት ያጋጥሙኛል። እዚህ አዲስ አበባ ውስጥም ሳገለግል አንድ ትልቅ ቸርች ውስጥ ብዙዎች ነፃ ወጡና ይሄ ደግሞ ወንድ ነው። በሚያስገርም ሁኔታ እሱም በቁስል የተመታ ነው። ጌታ ካራክተሩን ገልጦ መንፈሱ ተመታና እዛው ቸርች ያሉ ሰዎች ይሄ ቁስል አሁን መንፈሱ ከወጣ በኋላ ወደ ኖርማል ቆዳው ሲመለስ አየሁኝ አልኩኝ። ይሄ የሆነው እሁድ ቀን አምልኮ ፕሮግራም ላይ ነው። በሚያስገርም ሁኔታ ማክሰኞ ሲመጣ ጉድ ነው የተባለው። ጉድ ቀርጸው እግዚአብሔርን አመስግነዋሉ፣ ጠርተውኛል፣ አይቻለሁ። ያ ሰው ቶታሊ ተፈውሶ ከክፍለ ሀገር የመጣ አገልጋይ ነበር። እንደ ትንሽ ሲንሸራተት ነው ጠላት አግኝቶ በዚህ የመታው። የሚገርምህ ልብስ ሰጥተውት ገንዘብ ሰጥተውት አገልጋይም ነበር። ወደ ቀደመው ነገሩ ተመለስ፣ ሸኙት። ጉድ እስኪባል ድረስ ደውለውልኝ ሁሉ አረ ጉድ አየን እያሉ ይሄ ነገር ከዚህ ሰውዬ ላይ ደስ ይላችኋል። ካንሰር ጡታቸው ላይ አርፎ መንፈሱ ሲገሰጥ ይሄ እንደ መግል ነገር ወጥቶ ፈንድቶ የተፈወሱ ሰዎችንም አይቻልም። ከወንጌል አንጻር ድጋሚ ቅድም ብለነዋል፣ ሲግኒፊካንሱ ምንድን ነው? የሂሊንግ አገልግሎት እጆቻቸውን በድውዮች ላይ ጭናሉ፣ እነሱም ይፈወሳሉ አለ። አሁን በዚህ ፈውስ ውስጥ የሚከብረው ማን ነው? ሰውየው አይደለም። በዚህ ፈውስ ውስጥ የሚከብረው ጌታ ነው፣ ፈውስ ሰጪው። አዎ። በዚህ ምክንያት ደግሞ ብዙ ሰዎች ወደ ጌታ ሊጨመሩ ይችላሉ። ክብር ለኢየሱስ፣ አሜን፣ ሃሌሉያ። እና የእነሱ አምላክ የሚፈውስ ነው፣ የእነሱ አምላክ የሚያድን ነው። ለምንድን ነው ወደዚህ አምላክ የማንመጣው ብሎ ብዙ ሰዎች በሚደረገው ተአምራት በሚደረገው ፈውስ ወደ ጌታ ሲመጡ አይቻለው፣ መጥተዋል። ደግሞ ዓላማው ጌታን ማክበር። ጌታ ስሙ ይባረክ።